ሰላም ሰላም ለሁላችን ይሁን። እንዴት አላችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ከእኔ ጋር ሁሉ ሰላም ነው አለሁኝ። ሁላችሁንም ሰላም ብያለሁኝ። ያው ለማታውቁኝ ጥላሁን እባላለሁኝ። ለምታውቁኝ ታውቁኛላችሁ። ያው በእርግጥ ቻናሌ ስር ስሜ አለ። እውነት ለመናገር ያው ከዚህ በፊት በዚህ መልኩ አልመጣሁም፣ መጥቼም አላውቅም። በእርግጥ ሚዲያውን ከከፈትኩትኝ ገና ገና አንድ ወር ሊሆነው ነው። እና አሁን ለምንድነው በዚህ መልኩ የመጣሁትኝ? ያው ራሴን ለእናንተ ትንሽ መግለጽ ስላለብኝ እና የዚህን ሚዲያ ዓላማና ራዕይ ለእናንተ በትንሹ ግልጽ ላደርግላችሁ ስለፈለኩ ነው ማለት ነው። እውነት ለመናገር አይዞህ፣ በርታ፣ ጠንክር እያላችሁ ለምታበራቱኝ ሁሉ ከልብ አመሰግናለሁ። በእውነት እግዚአብሔር ይስጥልኝ። ቅንነታችሁን አደንቃለሁኝ። የምለቃቸውን ቪዲዮ እያያችሁ ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ስለምታበራቱኝ ከልብ ነው የማመሰግነው። የእውነቱ እግዚአብሔር ይስጥልኝ። እና ምን ልላችሁ ነው፣ እውነት ለመናገር ይህንን ሚዲያ ስከፍተው ማለት ነው ቢዝነስ ላገኝበት፣ ራሴን ላሳድግበት፣ ራሴን ልጥቀምበት የሚል ህልምና ራዕይ አስቤ አይደለም ይህን ሚዲያ የከፈትኩትኝ። እንደው መብርሃን በምታውቀው ማለት ነው። እውነት ለመናገር ይህንን ሚዲያ የከፈትኩበትኝ ዋና መሰረትና ዓላማ፣ በነገራችን ላይ ስሙን እቀይረዋለሁ። አሁን ያለው ስም ሰላም ለሀገራችን ፍቅር ለህዝባችን የሚለው አይደለም። ይህን ስም እቀይረዋለሁ። ይሄው ቢሆን በጣም ደስ ባለኝ ነበረ፣ ግን ሰዎች ሰርች ሲያደርጉትኝ ሲጽፈው እንትን ሊሉ ሲሉ አይመጣም፣ አይወጣላቸውም። እና አንደኛ በዚህ ምክንያት፣ ሁለተኛ ደግሞ ራዕዬን ህልሜን ትንሽ የሚገልጽ የራሴም ስምም አለ። ያንንም ስም ደግሞ ቻናሌ ላይ ላስቀምጠው እፈልጋለሁኝ ለወደፊት ጥላሁን ሚዲያ ብዬ ስሙን እቀይረዋለሁኝ ማለት ነው። እና እውነት ለመናገር እግዚአብሔርም ፈቅዶ በእናንተም አጋዥነት ይህ ሚዲያ ትልቅ ደረጃ ላይ ከደረሰልኝ ብዬ ለራሴ ቃል ገብቻለሁ። ይህ ሚዲያ ትልቅ ደረጃ ላይ ከደረሰልኝ እንደዚህ አደርጋለሁኝ ብዬ ለራሴ ቃል የገባሁት ነገር አለኝ ማለት ነው። እሱ ምንድነው? እውነት ለመናገር ለራሴ ይህንን አደርጋለሁ ብዬ ቃል የገባሁትን በይፋ አሁን ልነግራችሁ አልችልም። ለምንድነው? አሁን ያንን ብነግራችሁ የሆነ ለማስመሰል ሰዎችን የሆነ ሰብስክራይብ ለማሳደግ ምናምን ሊመስል ስለሚችል በኋላ ይህ ሚዲያ ትልቅ ደረጃ ላይ ደርሶ ያሰብኩት ተሳክቶ ስራ ስጀምር የዛኔ በአንደበቴም በተግባሬም አሳያችኋለሁ። ይህ ነበር የኔ ህልምና ራዕይ ብዬ እንደማሳያችሁና እንደምነግራችሁ ባለሙሉ ተስፋ ነኝ። አሁን ግን ፍንጩን ልነግራችሁ እችላለሁ። ምንድነው? እንደ ሀገርም እንደ ማህበረሰብም እንደ ሃይማኖትም በጣም የሚጠቅም ትልቅ ስራ እሰራበታለሁ የሚል ተስፋና ህልም አለኝ። የኔ እነዚህ ናቸው ሶስቶቹን ተኮር በሆኑ ነገሮች ለወደፊት ይህን ሚዲያ ትልቅ ደረጃ ላይ አድርሼ እሰራበታለሁኝ ብዬ አስቤ ነው የከፈትኩትኝ። እንደምሰራበትም ትልቅ ተስፋ አለኝ ማለት ነው። እና ይህንን የመሰለ ትልቅ ህልምና ራዕይ አለኝ። እውነት ለመናገር ነገ ጧት እንደምትኮሩብኝ ተስፋ አለኝ። በቻላችሁት መጠን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አግዙኝ። ለምንድነው? እናንተ ላይክ ስታደርጉ፣ ሼር ስታደርጉ፣ ኮሜንቱን ስትመልሱ ዩቲዩቡ ይህ የተለቀቀው ቪዲዮ ሰዎች ወደውታል፣ ጥሩ ነገር ነው ማለት ነው ብሎ ለብዙ ሰዎች እንዲደርስ ያሰራጨዋል ማለት ነው። ስለዚህ የእናንተ ሼር ማድረግ፣ የእናንተ ላይክ ማድረግ፣ የእናንተ ቪዲዮውን አዳምጦ ኮሜንት መጻፍ ትልቅ ጥቅም አለው ማለት ነው። ሁለተኛ ደግሞ የምነግራችሁ ነገር በጣም ማሳሰባችሁ ማለት ነው። በዚህ ሚዲያ እንዳልኳችሁ ህልሜና ራዕይን በትንሹ ቢሆን ገልጬላችኋለሁ። እንደ ሀገርም እንደ ማህበረሰብም እንደ ሃይማኖትም የሚጠቅም ነገር
እሰራበታለሁ የሚል ህልምና ራዕይ ነው ያለኝ። ከዚህ ባፈነገጠ ለእናንተ መጥፎ አርአያ የሚሆን ነገር፣ ሃይማኖታችንን የሚያስነቅፍ ነገር በዚህ ሚዲያ ከተለቀቀና ከተሰራጨ ከተጠቀምኩኝ ሰብስክራይባችሁን አንስታችሁ በዚህ ያላችሁት ሁላችሁም እንድትወጡ ነው የምመክረው ማለት ነው። ለምን በአሁኑ ሰዓት በቲክቶክም በፌስቡክም በዩቲዩብም በተለያዩ ሶሻል ሚዲያዎች ያሉት ወንድሞቻችንና በእውነቱ ከአንድ ሰው የማይጠበቅ ነገር በአንደበታቸውም በተግባራቸውም እያደረጉ ሃይማኖትን የሚያስነቅፍ፣ ሀገርን የሚያስነቅፍ፣ ባህልን የሚያስነቅፍ ነገር እያደረጉ እያየን እየተመለከትን ነው። ለምንድን ነው እንደዛ እስከሚሆኑ ልክ መስመር እስከሚያልፉ ድረስ የሆኑትኝ? እነሱም ስህተት አለ፣ ከኛም ስህተት አለ። ለምን ምን የሚባል አባባል አለ? ለልይ ሲስቁለት ለውሻ ሲሮጡለት የሚባል ነገር አለና እነዚህን ሰዎች ልክ እንዲያልፉ ያደረግናቸው ነውርን እንዲጠሱ፣ ማፈርን እንዲጥሱ፣ ማፈር ከነሱ እንዲርቅ እስከሚሆን ልክ እስከሚያልፉ ድረስ ያደረግናቸው እኛ ነን። ለምን አንድ ቪዲዮ ሰርተው ሲለቁ ገብተን ላይክ እናደርጋቸዋለን፣ ሸር እናደርግላቸዋለን፣ ኮሜንት እንመልሳለን፣ እንስቅላቸዋለን። እንደዚህ ስናደርጋቸው እነሱ እየበረቱና እየተጠራከሩ ነው የሚሄዱት በዛው ስራቸው ማለት ነው። ግን ብንገለምጣቸውና ብንርቃቸው ብናፈነግጥባቸው አይ ይህን ነገር ሰው አልወደደልንም ብለው ከዛ መጥፎ ስራቸውና ምግባራቸው ይመለሱ ነበረ። ግን እኛ እውነት ለመናገር በአሁኑ ዘመን ያለን ሰዎች አላማ ቢሶች ነንና ያው ሲዘሉ መዝለል ሲገለፍጡ መገልፈጥ ስለሆነ እንደዛ እያደረግን ብዙ ሰዎች በአሁኑ ሰዓት ሚዲያ ላይ በእውነት ከአንድ ሰው የማይጠበቅ ነገር እያደረጉ ይገኛሉና እንደዛ አይነት ስራ እየሰራሁኝ ለእናንተም መጥፎ አርአያ ከሆንኳችሁ ሃይማኖታችንን የሚያስነቅፍ ሀገራችንንም ባህላችንን የሚያስነቅፍ ነገር በዚህ ሚዲያ ካስተላለፉና ከተጠቀምኩኝ እውነት ነው የምነግራችሁ ሰብስክራይባችሁን አንስታችሁ ብሎክ ብላችሁኝ እንድትሄዱ መልእክቴን አስተላልፋለሁ፣ የእውነቱ ማለት ነው። እና ስለዚህ እኔም በቻልኩት መጠን ለእናንተ መጥፎ አርአያ ላለመሆን ሀገራችንን፣ ሃይማኖታችንን፣ ባህላችንን በማያስነቅፍ መልኩ ለእናንተ ይጠቅማሉ፣ ለሰው ይጠቅማሉ የምላቸውን ነገሮች እያስተላለፍኩኝ እሰራለሁ። እናንተም በቻላችሁት መልኩ ለሰዎች እንዲዳረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበራቱኝ። ሁለተኛ ደግሞ ይህ ሚዲያ በትክክል ስራ መስራት የሚቻለው 4000 ሰዓት የምለቀው ቪዲዮ 4000 ሰዓት ከሞላ ታይቶ የሚታየው ሰዓቱ 4000 ሰዓት ከሞላ እና ከ1000 ሰብስክራይብ በላይ ከሆነ ነው። ሰብስክራይበር እንኳን እግዚአብሔር ይመስገን ወደ ከ600 ምናምን አዳርሳችሁታል። ሰዓቱ እንኳን በጣም ገና ነው። ቢያንስ 98 ምናምን ፐርሰንት የሚሆን ከ100% ይቀረዋል 4000 ለመሙላት ማለት ነው። ያው 2% ቢሆን ነው እስካሁን የታየው ማለት ነው። እና በቻላችሁት መጠን በየ3 ቀኑ ቪዲዮ ለቃለሁኝ። እነዛን ቪዲዮ እስከመጨረሻው በማየት ኮሜንት በመመለስ አንዴ ሁለቴ በመክፈት አበራታቱኝ ማለት ነው። እውነት ለመናገር ሰዓቱ አሁን ላይ ያው እንደ ሰው ማነስም እንደ እንትኑም ቪዲዮውም ገና ብዙም ስላለቀኩኝ አሪፍ ነው፣ እንትን አይልም። ግን ደግሞ አንዴ ሁለቴ በመክፈት በየ3 ቀኑ የምለቃቸውን ቪዲዮዎች ለሰዎችም እንዲዳረስ እያደረጋችሁ እናንተ ላይክ እና ሰብስክራይብ ካደረጋችሁ ያው ላይክም ሼርም ሰብስክራይብም በተለያዩ ሶሻል ሚዲያዎች ወደ ፌስቡክ ወደ ቲክቶካችሁ ምናምን በአካውንታችሁ ሼር እያደረጋችሁ ሰዎች እንዲመለከቱ እያደረጋችሁ ሰዓቱ እንዲሞላ አሁን ላይ በደንብ አግዙኝ ማለት ነው። ሁለተኛ ደግሞ ያው እንግዲህ ዩቲዩቡን ለማሳደግ እና ሰዓቱን ለመሙላት የግዴታ በ3 ቀን በ4 ቀን ላይቭ ላይ መግባት አለብን ከእንግዲህ በኋላ ማለት ነው። በዛ በላይቭ ላይ አንዳንድ መንፈሳዊ ፕሮግራሞች እና ለሰው ያስተምራሉ የተባሉ ታሪኮችና ገጠመኞች ላስተላልፍ እችላለሁ። በዚሁ አጋጣሚ ለሰው ያስተምራሉ የምትሉትን ታሪክ ገጠመኝ ካላችሁ ላይቭ ላይ ስገባ መጥታችሁ ማስተላለፍ ትችላላችሁ ማለት ነው። ሁለተኛ እንግዲህ ጥያቄና መልስ ፕሮግራም አካሂዳለሁ በዛ በላይቭ ላይ ስገባ ማለት ነው። በዛ እየገባችሁ ጥያቄና መልስ መንፈሳዊ ጥያቄዎች ማለት ነው። መንፈሳዊ ጥያቄዎች ፕሮግራም አካሂዳለሁ። በዛ እየገባችሁ መሳተፍ መከታተል ትችላላችሁ ማለት ነው።
ስለምታበራቱኝ ስለነበረን ቆይታ ሁሉ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ሰላማችሁ በያላችሁበት ይብዛልኝ። ሰላም ሁኑልኝ።